ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአዲስ ሀሳብ መጥቻለሁ። ዛሬ ልናገርበት የፈለኩት ሀሳብ እረፍት ወይም ማረፍ ወይም መጽሐፍ ቅዱሳችን እረፉ ብሎ የሚያዘን ትዕዛዝ ነው። ስለ እረፍት መጽሐፍ ቅዱስ በብዙ ስፍራ ላይ ይናገራል። እረፉ ብሎ ያዘናል። እኔ እንደ ትዕዛዝ ነው ማየው እረፉ የሚለውን ቃል ወይንም ጀነራሊ ስለ እረፍት ደግሞ ብዙ ቦታ ላይ እንዲሁም ይናገራል። እኔ ግን ፎከስ ላረግ የፈለኩበት ሁለት ስፍራ ከመጽሐፍ ቅዱስ ይዤ መጥቻለሁ። ማቴዎስ ምዕራፍ 11 ቁጥር 28 እና መዝሙረ ዳዊት 46 ቁጥር 11 ላይ ያሉትን ጥቅሶች እናነባለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። በዕብራይስጡ ደግሞ እንዲህ ይላል፣ ቦው ኤላይ ኮል ሃአሜሊም ወሃአሙሲም ዋኒ አምጺ ለኸም መኑኻ ይላል። እዚህ ጋር የተጠቀሰው እረፍት የሚለው ቃል በዕብራይስጥ መኑኻ የሚለው ቃል ነው። ሁለተኛው ጥቅስ ደግሞ መዝሙረ ዳዊት 46 ቁጥር 11 ላይ እንዲህ ይላል፣ እረፉ እኔም አምላክ እንደሆንሁ እወቁ ይላል። በዕብራይስጡ ደግሞ ሃርፑ ኡድኡ ኪ አኖኺ ኤሎሂም ይላል። እዚህ ጋም የአማርኛው መጽሐፍ ቅዱስ ላይ እረፉ ነው የሚለው። እዚህ ጋር ያለው የዕብራይስጡ ቃል ግን ሃርፑ የሚለው ቃል ነው። ቅድም ዛጋ ያየነው ሜኑኻ የሚለው ቃል አይደለም። ሜኑኻ ማለት ጀስት እረፍት፣ በቃ ምንም ሳንሰራ ማረፍ፣ እርፍ ማለት በቃ ከስራ ራሳችንን መቆጠብ፣ በአንድ ቦታ ላይ ማረፍ ማለት ነው። ውስጣችን ጸጥ ሲል ሲያርፍ በቃ አኒናኻ አሁን ራሱ በንግግር ዴይሊ ላይፋችን ላይ በዕብራይስጥ አኒናኻ ስንል በቃ አሁን እያረፍኩ ነው፣ እረፍት ላይ ነኝ፣ ምንም እየሰራው አይደለም እንደማለት ነው። መዝሙረ ዳዊት ላይ ግን ያለው ቃል ሃርፑ ነው የሚለው። ሃርፑ ደግሞ ሌላ አይነት ሚኒንግ ነው ያለው። ሃርፑ ማለት መልቀቅ ማለት ነው። ልቀቁ፣ መተው ማለት ነው። የሆነ ከእጃችን ላይ የሆነን ነገር መልቀቅ፣ በቃ ጀስት መጣል፣ የሆነ የያዝነውን ነገር መጣል፣ የያዝነውን ነገር መልቀቅ፣ መተው፣ ይሄ ነው ትርጉሙ። እዚህ ጋር ያለው አይነው በአማርኛ ሁለቱም ላይ እረፉ ነው የሚለው፣ ከእረፍት የሚመጣ ቃል ማለት ነው። ግን እዚህ ጋር ግን የተለያዩ ናቸው። በዕብራይስጥ ልዩነታቸውን ሞር እንድንነጋገርበት የሆነ ምሳሌ ልስጣችሁና ከዛ በኋላ ወደ ቃላቶቹ ልዩነትና ሞር ዲፕ እንነጋገርበታለን። ለምሳሌ ህይወታችንን በትልቅ ከረጢት ብንመስለው ከረጢት ውስጥ ብዙ በቃ የኑሮ ከፍና ዝቅ ማለት፣ የድሮ ህይወታችን፣ ቂም፣ ደስታ፣ ሐዘን፣ ስኬት፣ ውድቀት፣ ብዙ ስትራግል የምናደርግባቸው ነገሮች፣ የምንከሰስባቸው ነገሮች፣ ከፍታችን፣ ደስታችን፣ ሰክሰሳችን፣ ያው ህይወት እችን ከረጢት እንደ ህይወት ብናየው ሁሉ ነገር በቃ በህይወት ውስጥ ያለውን ነገር በሙሉ እዛ ውስጥ የሆነ በቃ ትልቅ ከረጢቱት እዛ ውስጥ እንዳለ እስቲ ያስቡት። ከዛ ደግሞ ያ ትልቅ ከረጢት በትልቅ ገመድ እንደ የጎተትን እንደምንሄድ አስቡ። እና እኛ ህይወት ላይፋችንን ስንኖር so many things አሉ ላይፍ ውስጥ አይደለ? እኛ በቃ ዴይሊ ኑሮ የሚባለውን ነገር እየጎተትን እየሳብን
እንሄዳለን። ሳምታይምስ በቃ ገመዱ ሶ ማች እጃችንን እስከ ሚከረክረው ድረስ እስከሚያቆስለን ድረስ በጣም ላይፋችን ብዙ ነገር ስላለው ስለሚከብደን በቃ ግን እኛ በራሳችን መልቀቅ ስለማንፈልግ የሰው ልጅ በተፈጥሮ መልቀቅ አይፈልግም። ቂም መልቀቅ አይፈልግም። የድሮ ህይወቱን መርሳት አይፈልግም። እግዚአብሔር እኮ ይቅር ብሎታል፣ ግን እሱ መርሳት አይፈልግም። ስኬቶቻችንንም ያለ ልክ በርደን እስከሚሆኑብን ድረስ ሸክም እስከሚሆኑብን ድረስ እንሸከማቸዋለን። ላይክ ስኬት በርደን የሚሆነው ስኬትን ያለ ልክ እንደ መታበይ በቃ እንደ ትዕቢት ሲሆንብን እኛ በአቅማችን እንዳረግ ነው በቃ ስናስብ እሱ ራሱ በርደን ይሆናል። ውድቀትም እንደዛው በቃ ውድቀትን መቀበል ኢትስ ኦኬ። ላይፍ ሰው አንዴ ይወድቃል፣ አንዴ ደግሞ ይነሳል። እንደዚህ እያለ ነው በላይፍ ውስጥ አፕ ኤንድ ዳውን እያደረገ ነው የሚሄደው እና እነዚህ ነገሮቻችንን መልቀቅ አንፈልግም። መልቀቅ ስል እዚህ ጋር አሁን እንዳነበብነው ከላይ ሀርፑ ይላል። ሀርፑ ማለት በቃ ጀስት ልቀቁ፣ ጀስት ሪላክስ አድርገ መልቀቅ ማለት ነው። በማን ላይ? በእግዚአብሔር ላይ። በእግዚአብሔር ላይ ሸክማችንን ስናኖረው በእጆቹ ላይ ወስደን ስንጥለው ያኔ እግዚአብሔር ሸክማችንን ይሸከማል። በቃ ያኔ ከሸክማችን ካጎበጠን ሸክም እንላቀቃለን፣ ቀና እንላለን። እኛ ለብቻችን ይሄ የህይወት ጉዞ የያዝነውን ከረጢት ያንን ሁሉ ነገር ለብቻችን ለመወጣት ደፋ ቀና ስንል የቆሰልነውን የደከምነውን ሁሉ በቃ እኔ አልችልም፣ ሞከርኩኝ፣ አልችልም፣ ለራሴ ለብቻዬ ይሄን ጉዞ በራሴ አቅም ለመወጣት ሞከርኩኝ፣ ግን አልችልም፣ አንተ ግን ትችላለህ በማለት በቃ እጁ ላይ አምጥተን ስናኖረው ያለንን ነገር ሁሉ ያኔ አምላክ እረፍት ይሰጠናል። የትኛውን እረፍት? ቅድም ስንነጋገር የነበር ነው ማቴዎስ ላይ ያለው ሜኑሃ ይሰጠናል። በቃ ልክ ስንለቅ፣ ልክ ለብቻችን አንችልም አንተ ግን ትችላለህ ብለን በሱ ላይ ስናኖር ያለንን ነገር ሁሉ ሸክማችንን ሁሉ በሱ ላይ ስናኖር ወዴት እንሄዳለን? ወደ ሜኑሃ፣ ወደ እረፍት። እናንተ ሸክማችሁ የከበደባችሁ አይደል? ኑ ወደኔ ብሏል። እንደሚያሳርፈን ቃል ገብቶልናል። ስለዚህ ሸክማችንን እግሩ ስላስቀምጠን እኛ ወደ እረፍት እንራመዳለን ማለት ነው። ምን አይነት እረፍት? ማለትም አሁን ህይወት የለም ማለት ነው። ይሄ ያከረጢት ቅድም ስናወራ የነበረው ከፍታ፣ ዝቅታ፣ መውደቅ፣ መነሳት የለም፣ ጠፋ ሁሉ ነገር አይደለም። ግን ሲጀመር ሀርፑ ሲለን ወይ ልቀቁ፣ የያዛችሁትን ልቀቁ፣ ከእጃችን ማውጣት ብለን የተነጋገርነው በእግዚአብሔር ላይ የምናስቀምጠው በእምነት ነው። እምነት ስላመንነው እኮ ነው እጁ ላይ ወስደን ያስቀመጥነው ህይወታችንን አይደል? እኔ አልችልም አንተ ግን ትችላለህ ያልነው ጥገኛ መሆናችንን ተረድተን። የማን ጥገኛ? የእግዚአብሔር። በእግዚአብሔር ላይ እኛ ጥገኛ ነን። በቃ ዲፔንድ ነን በእግዚአብሔር ላይ፣ በአምላካችን ዲፔንድ ነን። ያ እምነት እኔ አልችልም አንተ ግን ትችላለህ የሚለው እምነት እና እንደዚህ አይነት አስተሳሰብ እንደዚህ አይነት አቲቲዩድ ሲኖረን ህይወትን በዛ አይነት ስናየው በእምነት ስንራመድ ወደ እረፍት እንሄዳለን። የህይወት ጉዞ እየቀጠለ ነገሮች እኛ በምንፈልገው ሰዓት ላይለወጡ ይችላሉ አይደለ? አሁንም የህይወት ስትራግሎች ሊኖሩ ይችላሉ። ግን የምናይበት ህይወትን የምናይበት መነጽር አሁን የእምነት መነጽር ነው። ስለዚህ ሲጀመር እግዚአብሔር ስለተሸከመው ኦሬዲ ሸክማችንን እሱ በሚፈልግበት ሰዓትና ጊዜ በትክክለኛው ሰዓት ነገሮችን እሱ ያስተካክላል። ያ የእምነት ይሄ ከእምነት ነው የሚመጣው እንደዚህ አይነት አመለካከት። ከዛ ደግሞ ነገሮቹን የምናይበት አሉ እኮ የምንወድቀውን ህይወት እኮ እየቀጠለ ነው አይደል? አሁንም ስትራግል አለ። ግን ምናይበት
እነዚህን ሁሉ ክስተቶች የምናይበት መነጽር የእምነት መነጽር ነው። ስለዚህ እናምናለን። በቃ ያ የእምነት ወደ ሚኑኻ ወደ እረፍት ነው የሚመራን። ቢኮዝ በቃ እናምናለን እግዚአብሔር በፈለገው ሰዓት ነገሮችን ያስተካክላል። እግዚአብሔር ኦሬዲ ሸክሜን ተሸክሟል። ስለዚህ እሱ እንደፈለገ አርጎ ህይወቴን ያስተካክላል፣ ጉዞዬን መንገዴን ያቃናዋል ብለን በቃ በእምነት ምንኖረው ህይወት ውስጥ እንገባለን ማለት ነው። ሜኑኻ ውስጥ እንገባለን ማለት ነው። በእግዚአብሔር ላይ ሜኑኻ ይኖረናል ማለት ነው። እረፍት ይኖረናል፣ በእረፍት እንኖራለን ማለት ነው። እና ዛሬ እንግዲህ ያየነው እረፍት የሚለውን ቃል ያው ከሁለት ቦታ ላይ ነው ስፔሲፊክ የወሰድኩት፣ ከማቴዎስ እና ከመዝሙረ ዳዊት ላይ። ሁለቱ ቦታ ላይ በአማርኛው እረፍት አንድ አይነት ቃል ቢጠቀምም በዕብራይስጡ ግን ትንሽ ልዩነት ያላቸው ቃላቶች ናቸው። ልዩነቱን አይተናል። እግዚአብሔር እንግዲህ በዚህ ውስጥ አንድ ነገር ምናልባት ሊያስተምረን ይችላል ብዬ አምናለሁ። ለማንኛውም ስለሰማችሁኝ በጣም ነው ማመሰግነው። ኔክስት ታይም ደግሞ በሌላ ሐሳብ እመጣለሁ። ፕሊዝ ሰብስክራይብ አድርጉ እንዳትረሱ። ኮመንት ደግሞ አድርጉልኝ ሐሳባችሁን። ሌላም የምታስቡት ሐሳብ የምትሰጡኝ ሐሳብ ካለ ፕሊዝ ኮመንት አድርጉ። አጌን ሰብስክራይብ አድርጉ። ቴንክ ዩ። ቻው